ሰላም ሰላም ውድ የአቤ ፊደል አካዳሚ ተከታታዮች እንዴት ናችሁ? ደህና ናችሁን? ያለው እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም። እናንተ እንዴት ናችሁ? እኔ ጋር ይመስገናለን። ትምህርት ሁሉ መልካም። ዛሬም እንደተለመደው የአማርኛ ትምህርቶችን እየላችሁ መጥቻለሁኝ። ያው ትምህርቱን ደግሞ እናንተ ሁሌም መከታተልን እንዳትረሱ። እንዲደርሳችሁ ከፈለጋችሁ ደግሞ ላይክ፣ ሸር እና ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ሁሌም በተከታታይ የምለቃቸው ቪዲዮዎች እንዲደርሳችሁ ይሆናል። ከዛ በተረፈ ደግሞ ከዚህ በፊት ያለውን ቪዲዮ ያላያችሁ ከመጀመሪያ ከፊደሎች ጀምሮ የሰራው ስላለ እሱን እየተመለሳችሁ ማየት ትችላላችሁ። ትምህርቱን ደግሞ ኦንላይን መማር የምትፈልጉ በተለያዩ የሶሻል ሚዲያ አማራጮች እየሰጠን ስለሆነ እናንተን በሚመቻችሁ ዋትሳፕ፣ ቴሌግራም እና በሌሎችም የሶሻል ሚዲያ አማራጮች መማር ትችላላችሁ። እኛን ለማግኘት ደግሞ ከታች ያለውን ስልክ ቁጥር ተጠቅማችሁ እኛን ማግኘት ትችላላችሁ። ዛሬ ቀጥታ ወደ ትምህርታችን እንሄዳለን። ከዚህ ነው የምንጀምረው። እዚህ ጋር አ እንላለን። እቺ ፊደል አ አ መ መ ለ ለ ከ ከ ተ ተ ሲነበብ አመለከተ ይሆናል። አመለከተ 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 ብለን እናነባለን። ኦኬ እዚህ ስንመጣ ደግሞ መ መ ታ ታ ደ ደ ል ል ሲነበብ መታደል ይሆናል። መታደል መታደል። እሺ ተ ተ ቀ ቀ በ ለ ለ ሲነበብ ተቀበለ ይሆናል። አጠቃላይ ስናነበው ተቀበለ ተቀበለ። እሺ እዚህ ደግሞ አ አ ማ ማ ካ ካ ሪ ሪ ሪ አማካሪ ይሆናል። እዚህ ደግሞ ብ ብ ስ ስ ራ ራ ት ት ት ሲነበብ ብስራት ይሆናል። ብስራት ብስራት። እሺ እዚህ ስንመጣ መ መ ስ ስ ፍ ፍ ን ን ስናነበው መስፍን ይሆናል። መስፍን መስፍን። እሺ አ አ ታ ታ ላ ላ ይ ይ አጠቃላይ አታላይ ይሆናል። አታላይ። እሺ እዚህ ደግሞ ስንገባ ም ም ስ ስ ጋ ጋ ና ና አጠቃላይ ምስጋና ይሆናል። ምስጋና ምስጋና። ኦኬ ተ ተ
መ መ ገ ገ በ በ ሲነበብ ተመገበ ይሆናል። ተመገበ ተመገበ። እሺ እዚህ ደግሞ ተ ተ መ መ ስ ስ ገ ገ ን ን ሲነበብ ተመስገን ይሆናል። ተመስገን ተመስገን። ኦኬ እዚህ ስንገባ ደግሞ አ አ ማ ማ ን ን ን አጠቃላይ አማን 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 የሚል ጽሑፍ ይሰጠናል። አንድ ቃል ማለት ነው። ኦኬ እዚህ ደግሞ ው ው በ በ ቱ ቱ ቱ አጠቃላይ ውበቱ ይሆናል። ውበቱ ውበቱ። ኦኬ እዚህ ደግሞ ስንመጣ ዝ ዝ ዝ ነ ነ ኛ ኛ ዝነኛ ዝነኛ። እሺ እዚህ ደግሞ ድ ድ ድ ን ን ቅ ቅ ቅ ሲነበብ ድንቅ ድንቅ ድንቅ። እሺ ኩ ኩ ራ ራ ት ት ት ኩራት 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 ይላል። እሺ አንድ የፈጠን ብዬ ደግሞ ወደ ታች አግድም ደግምላችኋለሁ። አ መ ለ ከ ተ አመለከተ። መ መ ስ ፍ ን ን መስፍን መስፍን። አ አ ማ ን ን አማን አማን። መ መ ታ ታ ደ ደ ል ል መታደል መታደል። አ አ ታ ታ ላ ላ ይ ይ አታላይ አታላይ። ው ው በ በ ቱ ቱ ውበቱ ውበቱ። ተ ቀ በ ለ ተቀበለ ተቀበለ። ም ም ስ ጋ ና ምስጋና። ዝ ዝ ነ ኛ ዝነኛ ዝነኛ። አ አ ማ ካ ሪ አማካሪ አጠቃላይ አማካሪ ይላል። አማካሪ። ተ ተ
መገበ ተመገበ። ድንቅ ድንቅ ድንቅ። ብስራት ብስራት ብስራት። ተመስገን ተመስገን። ኩራት ኩራት ኩራት። ለዛሬ ያለን እዚህ ላይ ያበቃል። ውድ ቤተሰቦች ስለነበረን ቆይታ እጅግ አመሰግናለሁኝ። ላይክ፣ ሸር እና ሰብስክራይብ እንዳይረሳ። እንዲሁም መማር የምትፈልጉ ከታች ባለው ስልክ ቁጥር እየገባችሁ ማናገር ትችላላችሁ። ቀጣይ ደግሞ ሌላ አሪፍ የሆነ ቪዲዮ ይዤላችሁ እመጣለሁ። እስከዛው ደህና ቆዩ።